ሰላም ጤና ይስጥልን የተከበራችሁ የዩቲዩባችን ተከታታዮች፣ ዛሬም እንግዲህ እንደተለመደው በተለያዩ ስፖርታዊ ትንታኔዎች ወደ እናንተ ቀርበናል ማለት ነው። ዛሬ ማክሰኞ እንግዲህ በሻምፒየንስ ሊጉ ፒኤስጂን ከአስቶን ቪላ እንዲሁም ባርሴሎናን ደግሞ ከዶርትመንድ ጋር የሚያገናኙ ሁለት ጨዋታዎች አሉ። በመጀመሪያም እንግዲህ አስቶን ቪላ ከፒኤስጂ በቪላ ፓርክ የሚያደርጉትን ጨዋታ ነው አንዳንድ መረጃዎች መነግራችሁ። እንግዲህ በአስቶን ቪላ በኩል 4-2-3 አሰላለፍ ይገባሉ ተብሎ ነው የሚጠበቀው። ከኋላ እንግዲህ አርጀንቲናዊው የዓለም ዋንጫ ሻምፒዮና እንግዲህ ማርቲኔዝ ይኖራል። ምንም እንኳን ባለፈው 3 ግቦችን ቢያስተናግድም እንግዲህ ጥሩ ብቃቱ ላይ የሚገኝ በረኛ እንደሆነ ማይካር ነው። ከኋላ ተከላካይ ላይ እንግዲህ በቀኝ በኩል ማቲካሽ አለ፣ እንዲሁም መሀል ላይ ኮንሳና ቶሬዝ አሉ። በግራ በኩል ዲኝ አለ ማለት ነው። እንዲሁም ያው 4-2-3 ነው ይሆናል ብዬ ያው ብዙ ጊዜ ላይናፖቹም የሚሆነው የፒኤስጂ እንደዛ ነው። እና መሀል ላይ ካማራና ቴሌማንስ አሉ ማለት ነው፣ ሚድፊልደር ላይ ማለት ነው። ከእነሱ ፊት ለፊት ሮጀርስ፣ ማጊንና ራሽፎርድ ይኖራሉ ማለት ነው፣ ማጥቃቱን የሚያግዙ እንዲሁም መሀሉንም ማጥቃቱን የሚያግዛሉ ማለት ነው። ራሽፎርድም ጥሩ እንቅስቃሴ እያደረገ ነው። ባለፈውም እንግዲህ ከማንቸስተር ዩናይትድ ከለቀቀ በኋላ አስቶን ቪላን ከተቀላቀለ ጀምሮ እንግዲህ ጥሩ እንቅስቃሴ እያደረገ ያለ ተጫዋች ነው ራሽፎርድ እንደምናውቀው። ከፊት ለፊት እንግዲህ ዋትኪንስን ይዞ ይገባል ብዬ ነው የማስበው። በመቀጠልም ወደ ፒኤስጂ ላይናፕ ነው የሚሄድላችሁ። ሞስትሊ እንግዲህ ፒኤስጂዎች 4-3-3 የሆነ አሰላለፍ ነው የሚጠቀሙት። እንግዲህ በረኛ ላይ የምናገኘው ዶናሩማ ነው። 4 ተከላካዮች ከኋላ፣ በቀኝ በኩል ሀኪሚ አለ። በግራ በኩል እንግዲህ ማንቸስተር ዩናይትድ በጥብቅ ሲፈልግ የነበረው በግማሹ እንግዲህ ዝውውር ጊዜያት ላይ ማንቸስተር ዩናይትድ ጋር ስሙ እየተነሳ የነበረው ኑኖ ሜንዴዝ አለ ማለት ነው። የፖርቹጋል ላይ እንግዲህ ቅልጥፍናው እንዲሁም ኳስን የመረዳት ብቃቱ በጣም ላቅ ያለ ተጫዋች እንደሆነ ይታወቃል። አስቶን ቪላ ላይም እንግዲህ ገራሚ ጎል ነው ያገባው። ያው ሁላችንም እንደምናስታውሰው ጨዋታውን የተመለከትን እንግዲህ ተጫዋች ቀንሶ እንደ ተከላካይ ሳይሆን እንደ ፊት ለፊት አጥቂ ነው ጎል ማስቆጠር የቻለው ማለት ነው። እንዲሁም መሀል ላይ ማርኪኒዮስ ከፓቾ ጋር እንግዲህ ይጣመራሉ ማለት ነው። ወደ ሚድፊልደር ሲሄድላችሁ ማለት ነው ፖርቹጋሎቹ ኔቬስና ቪቲኒያ እንግዲህ እንጃ ሌላ ታሪክ ውስጥ የገቡ ሚድፊልደሮች ናቸው። ምን አይነት ጥምረት እንደሆነ እንዴት እንደቀየራቸው እንግዲህ ኤንሪኬ በጣም ዓለምን ጉድ እያስባለ ነው። ጨዋታዎችን የምትከታተሉ ከሆነ ፒኤስጂን የሁለቱ ያሉበትን እንግዲህ ምን ያህል ሻይን አድርገው እንደሚወጡ ማየት ይቻላል። በጣም ይናበባሉ፣ መከላከሉን የሚያግዛሉ፣ ወደፊት እየሄዱ ሲያጠቁም በጣም የሚገርሙ ተጫዋቾች ናቸው። እሺ እንዲሁም ሩይዝ አለ እንግዲህ ሌላ ከነሱ ጋር ተደምሮ ማለት ነው። ከፊት ለፊት ደግሞ የምናገኛቸው የ19 ዓመቱ ታዳጊ እንግዲህ ዱዌ አለ፣ እንዲሁም ዴምቤሌ አለ። እንግዲህ ዴምቤሌ ያው ራሱን የቀየረ ተጫዋች ነው እንደምናውቀው ከዶርትመንድ ጀምሮ እንግዲህ ጥሩ እንቅስቃሴ እያሳየ ነበር። ግን ያው ባርሰሎና ቤት ሄዶ እንደምታውቁት ጉዳት በጣም ካስቸገረው በኋላ ነው ወደ ፒኤስጂ መጣው ማለት ነው። ፒኤስጂ መጥቶ ግን ያው ከጉዳትም እንግዲህ ነጻ ሆኗል ማለት ይቻላል። አንዳንዴ የሆነ ኢንቫይሮንመንትን መቀየር አሪፍ ነው የሚባለው በዚህ ሁኔታ ነው ማለት ነው። በጣም ይዝግ ነበር እንደምታውቁት። ባርሳ ቤት እንግዲህ ተቀምጦ ነበር ያሳለፈው ረጅም ጊዜውን ማለት ነው። ግን ፒኤስጂ ከመጣ በኋላ ራሱን አስተካክሎ እንግዲህ ጥሩ እንቅስቃሴ እያሳየ እንዲሁም አሁን ላይ እንግዲህ ዓለም ላይ ካሉ ምርጥ ተጫዋቾች ተርታ ራሱን ያስገባ ነው በድጋሚ ማለት ነው። ከሱ ጋር እንግዲህ ያው ኬቫራትስኬሊያ ወይም ካቫቺ አለ። ይህ ጆርጂያዊ እንግዲህ ከብዙ የእንግሊዝ ቲሞች ጋር ስሙ የሚነሳ ነበረ። ብዙ የእንግሊዝ ክለቦች ደግሞ እሱን ለማስፈረም ጥረት ሲያደርጉ እንደነበረ የሚታወስ ጉዳይ ነው። ግን እንግዲህ ፒኤስጂን ልጅ አስኮብልሎታል ማለት ነው ወደ ራሱ። ልጁ በጣም በጣም ጠንካራ ተጫዋች ነው። እንዲሁም ቀልጣፋ ነው። በጣም ስፒዱ የሚገርም ነው። ስታዩት የሆነ ፊዚካሊ ልጁ በጣም ኢትዮጵያዊ ተጫዋች ነው የሚመስለው። ፊዚካሊ ነው ያልኩት፣ ኖት ሜንታሊ ማለት ነው። እሱ ብቻ አይደለም እና ኔቬስም ቪቲኒያም እንግዲህ ፊዚካላቸው በቃ ደቀቅ ያሉ ናቸው። ግን ከፊዚካላቸው በላይ እንግዲህ ኳስ የሚረዱበት መንገድ በጣም አስደናቂ ናቸው። እንግዲህ እንደማጠቃለያ እውን አስቶን ቪላ ፒኤስጂን በቪላ ፓርክ እንግዲህ የ3-1 ውጤት ቀልብሶ ያልፋል የሚለው እንግዲህ ብዙዎችን የሚያነጋግር ጉዳይ ነው ማለት ነው። እንደኔ እንግዲህ የግል አስተያየቴን ስሰጥ እንደ ባለፈው የሚከላከልና ተከላክዬ በካውንተር ሄዳለሁ የሚል ከሆነ ተደጋጋሚ የፒኤስጂን እንግዲህ ፕሬዠር ይቋቋማል የሚል ሀሳብ የለኝም። በጣም ፈጣን ተጫዋቾች ያሉበት ቲም ነው ፒኤስጂ እና እነዚህን ተጫዋቾች ለማቆም ያሆነ ኤሚሬ ምን አይነት ታክቲክ ይዘው እንደሚመጡ ባላቅም፣ ግን ማጥቃት በጣም የመጀመሪያ አማራጭ መሆን አለበት። ምክንያቱም ተሸንፈን የመጣው እዛ በሰው ሜዳ፣ አሁን ደግሞ ቪላ ፓርክ ነው፣ ደጋፊዎች ፊት ነው የምትጫወተው። እከላከላለሁ አፈገፍጋለሁ የምትል ከሆነ ዋጋ የሚያስከፍል ነገር ነው የሚፈጠረው። ኡናይ ኤሚሬ ማጥቃቱን እንደሚመርጡ ተስፋ አረጋለሁ ማለት ነው። እንዲሁም የፒኤስጂ አሰልጣኝ ኤንሪኬ እንደምታውቁት ሊቨርፑልን ጥለው ነው የመጡት ፒኤስጂዎች በሜዳቸው 1-0 ተሸንፈው መጥተው
አንፊልድ ላይ ነው 1-0 አሸንፈው እንግዲህ ቀጣዩን ዙር መቀላቀል የቻሉት እና ጠንካራ ቲም ነው ሊቨርፑል። እሱን የጣሉበት መንገድ የሚገርም ነው ኤንሪኬ ማለት ነው። እንዲሁም በራስ መተማመናቸው ከጨዋታው በፊት ነው የተናገሩት። እኔ በጣም የሚገርመኝ ያ ነው። አንፊልድ ላይ ሄደን ነጥብ ይዘን ሊቨርፑልን ጥለን እናልፋለን ብለው ተናገሩ። ያው ብዙ አሰልጣኝ በእርግጥ ይፎክራል፣ ግን ፎክረው አያደርጉትም። እኚህ ሰው ግን በሚገርም ሁኔታ አንፊልድ ላይ ሄደው ሊቨርፑልን ጥለው ነው እንግዲህ ማለፍ የቻሉት። በሰው ሜዳ አሸንፎ መጥቶ አይደለም፣ ተሸንፎ መጥቶ እንኳን አንፊልድ ላይ ምን ሊፈጠር እንደሚችል መገመት የማይቻልበት ስቴዲየም ነው። ያንን እንግዲህ ታሪክ አድርገውታል ዮሴ ኤንሪኬ ማለት ነው። አሁን ደግሞ ወደ አስቶን ቪላ ሄደው ቪላ ፓርክ ላይ ምን ይፈጠራል የሚለውን አብረን የምናየው ይሆናል። እንግዲህ በመቀጠል የምንሄደው ባርሰሎና ከዶርትመንድ የሚያደርጉትን ጨዋታ ነው። ባርሰሎናዎች እንግዲህ 1-0 አሸንፈው ሌጋኒዝን መጥተዋል ማለት ነው። ዶርትመንዶችም ከሙኒክ ጋር 2-2 አቻ ተለያይተው ነው የመጡት። በዛሬው ጨዋታ ምን ይፈጠራል የሚለውን እንግዲህ አብረን የምናየው ይሆናል። በእርግጥ ባርሳ 4-0 በሆነ ውጤት ነው ኑካምፕ ላይ አሸንፈው የመጣው። አሁን ደግሞ በዶርትመንድ ሜዳ የሚያደርጉትን ጨዋታ በቢጫዎቹ አልትራ ደጋፊ ባላቸው ቦሩሲያ ዶርትመንዶች እንግዲህ ይፈተናሉ ተብሎ አይጠበቅም። ያን ያህል 4-0 ውጤት ትልቅ ነው። ባርሳ ደግሞ አሁንም ማጥቃቱን ነው እንደሚቀጥል ምንም አልጠራጠርም። ሃንሲ ፍሊክ እንግዲህ የሆነ የፍርሃት ጨዋታ የለባቸው፣ ሀይላይ ናቸው። የሚገርም ነው። እንደኔ ሀሳብ እንግዲህ ባርሳ በቀላሉ ዶርትመንድን ጥሎ የሚያልፍ ይመስለኛል። ማለት በመርሃ ግብሩ እንግዲህ አሳክቶት በመጣው ውጤት ማለት ነው፣ ገሎት ነው የመጣው ማለት ይቻላል። እንዲሁ እንግዲህ ያው እግር ኳስ ነው። እርግጠኛ ሆነን ባርሳ ያልፋል ማለት አንችልም። ዶርትመንድ ምን ይዞ እንደሚመጣ አይታወቅም። ምናልባት እንግዲህ ካምባክ ሊመጣ ይችላል እግር ኳስ ስለሆነ እና የእግር ኳስ አፍቃሪያን ሁላችሁም ይህን ጨዋታ እንድትመለከቱ እንጋብዛችኋለን። እንግዲህ ከኛ ጋር እንገናኛለን ከጨዋታ በኋላ ማለት ነው። ፔጁን ሰብስክራይብ ማድረግ እንዳይረሳ። ለተለያዩ ስፖርታዊ መረጃዎች ቸር ቆዩልኝ። ከጨዋታው በኋላ መልሰን የምንገናኝ ይሆናል።